በየትኛውም ቦታ ብናይ ወርዶ ስራ እያዩ የሚመሩ ሰዎች ካሉ ስራ ይፈጥናል፣ ይከወናል። ያንን ልምምድ ማሳደግ ያስፈልጋል። ደግሞም ትምህርት ይገኝበታል። እውነት ለመናገር በማናቃቸው የስራ መስኮች ውስጥ ባለሙያ ጋር ስንነጋገር ስራ ስናይ ለምን ሆነ ስንል ለምን አታፈርስም ለምን አትቀጥልም ስንል ብዙ ነገር እንማራለን ከውድቀትና ትምህርትም ይገኝበታል፣ ስራም ይቀላጠፋል። ሰውም ደግሞ እንደዛ አይነት ጉልበት ሰጪ ክትትል ሰዋዊ ባህሪ ነው። ሰው ቁጥጥር ይፈልጋል። ለዚያም አስፈላጊ ስለሆነ ነው እንደዛም አድርገው። አድካሚ ነው ግን በጣም ደስተኛ ነኝ። ጀምሬ ያልጨረስኩት ነገር የለም። ጀምሬ አስቤ ያልሰራሁት ፕሮጀክት የለም። ብዙ ጉዳይ የማይመስሉ ጉዳዮች እናስባለን። የማይመስሉ በእኛ አቅም የማይታሰቡ ግን ያልቃሉ። ስለሚመሩ ክትትል ስላለ ያልቃሉ። አሁንም እንደዛ ነው። ምንም ስጋት የለኝም። ኢትዮጵያን ለማበልጸግ መሰረት እንጥላለን ብለን ቃል የገባነውን ነገር ምንም ጥርጥር የለውም። መሰረት እንጥላለን፣ እናደርገዋለን። ሐሳቡ አለ፣ ክላሪቲ ኦፍ ቶት አለ፣ ዲቮሽኑ አለ። ሐሳብ ብቻ ሳይሆን ያለ መከወን የሚያስችል ኢነርጂ አለ። በዚያ ምክንያት ህዝባችንን ይዘን አሁን በጣም ሰፊ ጉልበት አግኝተናል። ብዙ መስራት የሚችሉ ሰዎች እየመጡ ስለሆነ ምንም ጥርጥር የለውም የኢትዮጵያን ብልጽግና መሰረት እስክንጥል ድረስ ትጋቱም ውጤቱም ይቀጥላል።